የቀኑ አድካሚ ስራ ከጨረሰ በኋላ ነበር ትንሽ ፈታ ልበል ብሎ አላዛር በአቅራቢያው ወደሚገኝ መጠጥ ቤት ያመራው። ገና ወደ መጠጥ ቤቱ እንደገባ ነበር ደንግጦ ቆሞ የቀረው። አንድ ሰው ስላየ ነበር ቆሞ የቀረው። መቅደስ ትባላለች። ከአንድ ጥግ ስር ብቻዋን ቁጭ ብላ ነበር። መቅደስ በጣም ቆንጆ እንዲሁም ደግሞ ብዙ ማውራት የማይመቻት አይነት ልጅ ነበረች። አላዛር ጊዜ አላጠፋም። ቀጥታ ወደ እሷ ሄዶ አንድ ነገር ጠየቃት። ይቅርታ ወንበር ሰው አለው? ቀስ ብላ መለሰችለት። የለውም። ወዲያው ቁጭ አለና አስተናጋጁን መጠጥ አዘዘው። የተቀዳውን መጠጥ አንድ የተጎነጨና ለመቅደስ ራሱን አስተዋወቃት። አላዛር ባላለሁ። ከአንገቷ ትንሽ ቀና ብላ አይኔን እያየች መለሰችለት። መቅደስ። አሪፍ ስም አለሽ። ፈገግ ብላ መለሰችለት። አመሰግናለሁ። በዚህ መልኩ ብዙ እያወሩ አመሹ። እኔ ምልሽ አንድ ጥያቄ መጠየቅ እችላለሁ? ያው ካልደበረሽ ማለት ነው። ፈገግ ብላ መለሳ ጠየቀችው። ይቻላል። ምንድነው? ስንት ዓመትሽ ነው? ስንት መስልሃለሁ? መለሰላት። ያው እንደማይሽ በጣም ቆንጆ ነሽ፣ እንዲሁም ደግሞ በሀያዎቹ አጋማሽ ውስጥ ያለሽ ትመስያለሽ። ሳቅ ብላ መለሰችለት። አሪፍ ትገምታለህ። ትክክል ነኝ? አንገቷን እየነቀነቀች መለሰችለት። አይ አላገኘውም፣ ግን ሺህ ጊዜ ብትገምተውም እንኳን አታገኘውም። እሺ ስንት ነው? 625 ዓመቴ ነው። አላዛር በጣም ቢደነግጥም ወዲያው ራሱን አረጋግቶ መለሰላት። ጥሩ ትቀልጃለሽ። መቅደስም ኮስተር ብላ መለሰችለት። አረ በፍጹም ቀልዴን አይደለም፣ ግን ባታምነኝም አይፈረድብህም። ምክንያቱም ማን ነው እኔ 625 ዓመቴ ይሆናል ብሎ የሚገምተው? አሁን አላዛር ፍርሃት እየተሰማው ነው። እንዴት እንደሆነ ማወቅ ትፈልጋለህ? መለሰላት። አዎ። እሺ ተከተለኝ። ከመጠጥ ቤቱ ወጥተው ለ15 ደቂቃ ያክል ከተጓዙ በኋላ አላዛር ጠየቃት። እኔ ምልሽ ወዴት ነው የምንሄደው? ዝም ብለህ ተከተለኝ፣ ደርሰናል። አንድ ጭር ካለ ስፍራ ደረሱ። ጊዜው በጣም መሽቶ ነበር። ዝም ብላ እንድትከተለው በተደጋጋሚ ብትነግረውም ነገር ግን አላዛር አላመናትም ነበር። ቦታው ላይ እንደደረሱ መቅደስ ተናገረች። ስማ፣ አሁን በምታየው ነገር እንዳትሸበር። ምን ለማድረግ እንደፈለገች ባይምሮ ማሰብ እንኳን አልፈልግም። ነገር ግን ማወቅ ስለፈለገ ብቻ እንድታሳየው ነገራት። በዚህ ቅጽበት አንድ ሰው ብቻውን በአስፋልቱ ጥግ በኩል ቀስ ብሎ እየተራመደ ሲሄድ ሁለቱም ተመለከቱት። መቅደስም እሺ ሰዓቱ ደርሷል፣ ለምን 625 ዓመት ሙሉ እንደኖርኩ አሁን በማደርገው ነገር ትረዳለህ ብላው ወደዛ ብቻውን እየሄደ ወዳለው ሰው ከሄደች በኋላ በድንገት አጥንቷ እየተቀጫጨ ወደ ሌላ ፍጡር ተቀየረች። ከዛም በዛ በተሳለ ቢላ በሚመስሉ ጥርሶቿ የሰውየውን አንገት ነከሰችው። ሰውየው ምንም ማድረግ አልቻለም። አላዛር ግን በሁኔታው በጣም ደንግጦ እያያት ነበር። መቅደስም የሰውየውን ደም ከመጠጠች በኋላ ሰውየውን ለቀቀችው። ያም ሰውዬ ተንፈልፍሎ ወደቀ። ሰውየው እንደወደቀ ያየው አላዛርም ባገኘው ጫካ በድንጋጤ መሮጥ ጀመረ። መቅደስ ግን ቆማ እያየችው ነበር። ከዛም ከአንድ ዛፍ ስር ከተደበቀ በኋላ ስልኩን አውጥቶ ለጓደኛው ኤርሚያስ ደወለለት። ትንሽ ከቆየ በኋላ ጓደኛው ስልኩን አነሳው። አላዛር እንዴት ነህ? ስማኝ ኤርሚያስ፣ ቶሎ ድረስልኝ። ምን ሆነህ ነው? አንድ የማላውቃት ሴት ወደ ሌላ ፍጥረት ተቀይራ አንድ ሰውን ስትገድል አየኋት። ጓደኛው በመሰላቸት ስሜት መለሰለት። አሁንም ትቀልዳለህ አይደል? ወይ መቀለድ። ስማኝ ኤርሚያስ፣ ሰማኸው አይደል? ምንድነው የምሰማው? ነግሬ ነበር እኮ አንድ የማላውቃት ፍጥረት እየተከተለችኝ ነው። እሺ ተረጋጋና የት እንዳለህ ንገረኝ። የት እንዳለ ነገረው። ሰፈር ውስጥ ያለው መናፈሻ ጋር ነኝ። አሁን ለዛ ፍጥረት ድምጽ አላዛር ወዳለበት ቦታ እየቀረበ ነው። ነገር ግን ጓደኛው በፍጥነት ነበር ወደ መናፈሻ የመጣው። ጓደኛውም ተጣራ። አላዛር የት ነህ? እዚህ ነኝ። ተመስገን አምላኬ ተመስገን። የማትመጣ መስሎኝ። ኤርሚያስ ንቅንቅ እንዳትል፣ ከኋላ ነች ያለችው። ምንድነው? አሁን ላይ መቅደስ ከኤርሚያስ ኋላ ቆማ ነበር። አላዛር ግን ኤርሚያስ እንዳይዘው ቢያስጠነቅቀውም ነገር ግን ጓደኛው ዞረ። መቅደስም የኤርሚያስን አንገት ነከሰችው። እሱም የታገላት ለአላዛር እንዲያመልጥ ነገረው። አሁኑን አምልጥ። አይሆንም፣ ጥዬ ልሄድ አልችልም። ሂድ አልኩ። አላዛር መሄድ ባይፈልግም ነገር ግን አማራጭ ስላልነበረው ከዛ ቦታ እየሮጠ መሄድ ጀመረ። ኤርሚያስም ደህና ሁን ጓደኛዬ። በስተመጨረሻም አላዛር እያለቀሰ ከዛ ቦታ አመለጠ። ይህን ነገር የምነግራችሁ አላዛር በአእምሮ ምክንያት ወደ ሆስፒታላችን በመጣ ጊዜ የነገረኝን ነው። ይህን ነገር ከነገረኝ 5 ዓመት አልፏል። አላዛር ምንድነው አሁን ላይ የራሱን ህይወት እየኖረ ነው። ነገር ግን ከሁለት ቀናት በፊት አላዛር መኝታ ቤቱ ተኝቶ ባለበት ሰዓት ድንገት ኮሽታ ሰምቶ ሲነቃ አንድ ወረቀት አልጋው ላይ እንዳገኘ ነግሮኝ ነበር። ወረቀቱ ላይ የተጻፈው ጽሑፍም በቅርቡ እንገናኛለን የሚል ነበር።